አረ ወገን ዘንድሮ የወንድ ወሬኛ እየበዛ ነው። ባይ ዘ ወይ ኤኒዌይ ማለት ነው። ዛሬ ድምጻችን ኦቨር ነው ቢኮዝ ሳላሪ ታይም ለሶስት ወር እንዴት ሚስ እንዴት እንደናፈቀኝ ሪያል ማለት ነው። እንዴት ንፍቅ እንዳደረገኝ ማለት ነው። ዛሬ አገኘዋታ። እንግዲህ ሳላሪ ታይም ኤቭሪባዲ ጋይስ የመዳም ቅመሞች ፈታ ዘና ማለት አለብን። ግዴታ ውጭ ሄደን መዝናናት የለብንም ውዶቼ ማለት ነው። ገባችሁ? እኛ የመዳም ቅመሞች ራሳችንን ስትሮንግ ማድረግ አለብን። የመጣሁት ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ሃይሚቲዬ ማይ ስዊት በሚለው ከች ብላለች። እንደዚሁም ደግሞ የጨረቃ ፋሚሊዎች ማለት ነው እዩን ዱቄት እያደረጓት ነው። ዱቄት ማለት ነው። እሷ እኛ ማስጠንቀቂያ ሰጥታናለች። ጦርነት ከፍታለች እሷ ብቻዋን ማለት ነው። እና የጨረቃ ፋሚሊዎች ደግሞ ዱቄት እያደረጓት ነው። የስተርዴ ሃይሚቲዬ እንደለቀቀችው ሳልፈተፍትበት በቪዲዮ ላይ ነው ለጥፌ የለቀኩት። ለሊት ነው ባይዘው። ኤኒዌይ ድምጽ አለ። ለማንኛውም ማይ ስዊት ያስቀረውት የለ ያልነገርኩሽ የዋሻውሽ የለ የደበቅኩሽ ብላ ሶስት እንባ በምታዩት ማለት ነው። እና ሃይሚቲዬ ብቻ ሳትሆን ሁላችንም በልባችን ብዙ እንደምንስቀው አይደለም ወዶች። ሚዲያ ላይ ብዙ የሚያስጨናንቀን ነገር አለ። የሚያጨናንቀን ብር ደስታን አይፈጥርም እንድታውቁ ማለት ነው። ሪሊውን ነው የምነግራችሁ። አንድ ሰው ሲቸገር ብቻ አይደለም የሚጨነቀው ላይክ እና ከነ ሃይሚቲዬ አሁን ህይወት ለምሳሌ ከሃይሚዬ ምን አለ መሰላችሁ፣ ሃይሚቲዬ እና ብሩኬ ኢንሻአላህ እንዳላ ፍቃድ ወደ ራሳቸው ተመልሰው ኖርማል ቪዲዮ ሰርተው የፍቅር ቪዲዮ ገባችሁ። እንደዚህ አይነት ቪዲዮ እዩ መሰራው ምንድነው ድራማ ነው። ኦፍ ኮርስ 100% ድራማ ነው። ብሩክም ያውቃል፣ ሁሉም ይተዋወቃሉ። ገባችሁ። እንኳን እና ሃይሚዬ እና ብሩኬ እዩ ቀርቶ እና አብርሽ ስንት ወራቸው አመታት እያስቆጠሩ ነው። አመታት ማለት ነው። ገባችሁ። ለምሳሌ ሌላና ሩታዬ ማይ ስዊት ማለት ነው። ባይዘው ፈኒን ያልኩት በዚህኛው ቪዲዮ በጣም ነው የሳኩት በዚህኛው ፎቶአቸው ማለት ነው። ገባችሁ። ግን ሁለቱ ምንድናቸው? ፍቅር ናቸው፣ ፎንቃ ናቸው። ገባችሁ። እና ምንድነው ስራና ስራ ነው። ግን ለአንድ ህይወት ለምን ሺህ ዓመት አይኖርም? ሁሌ ደስተኛ እንድትሆኑ ግዴታ ያ ሰው ስለሰራው አይደለም። እና ሃይሚቲዬና ብሩኬ አላህ ፈቅዶ ይሄ ከእዩ ጋር ተገላግለው ከእዩ ጋር ያለውን ነገር ተቋጭቶ እዩም ከላያቸው ላይ ዞር ብላ ገባችሁ። ለሷ ብለው ነው የሚደረገው ይሄ ነገር። ገባችሁ። ዞር ብላ ለመሰላችሁ እዩ የምትለው እውነት ነው ካላችሁ የአንድ ቀን ቪዲዮ ነው 4 ነጥብ። ገባችሁ። አመታት አያስቆጥርም። ግን ድራማ ነው። ብሩኬ ሲያልፍም አይነካካውም። ሶ ዛት ኤኒዌይ የልጅ ድምጽ እየገባ ነው። አም ሶሪ። ዞር ልበል እንደዚህ። ኦኬ ለእናንተ ማለት ነው። የለም ባይዘው የላይ ስራዬን ጨርሼ መጣሁ። ግን ምን ዋጋ አለው? ይሄ ልጅ ቶሎ በሄደ የዚህ ልጅ ትንሽ እንትን ያለ ነው። አይጣፍጥም ብሩ እና ቶሎ በሄደ ከምር ልጅ አንዳንዴ ድምጽ እንዲህ ሲገባ ይረበሻል ሰው ማለት ነው። ሲቀጥል ውዶች ምንድነው ሃይሚቲዬ አሁን እንደ ድሯቸው ፍቅርን የመሰለ ነገር የለም። ረቢ ነው የምላችሁ። ሞርዛን ለኛ ሴቶች ማለት ነው የሚሰሩት ስራ ነው፣ ተነጋግረው ነው ሁሉ ነገር ነው። ግን መሆን ያለበት ምንድነው ለህይወታችሁ ጥሩ እንዲሆን ሰውም ሲጨነቅባችሁ አሁን ብዙ የማይገባቸው እህቶች አሉ እኛን የማያዳምጡት። የነሱ ጭንቀት ደግሞ ለሃይሚም ለብሩክም ለዩም ለሁሉም ጥሩ አይደለም። ገባችሁና ወደ ራሳቸው ተመልሰው ቢሆን ኢት ኢዝ ግሬት። ለማንኛውም እስቲ ልሰልማችሁ እናንተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። ሰሚራ የምትባዩ እየተሳደብሽ ነው። ተይ እኔ ምንም እዩና እንትን አላልኩም። ታምሊሉ እንደውም አስደንጋጭ አያረጋለሁ እንዴ። እንኳን እኔ ቀርቶ ሀሰን ሃይሚና ብሩክን ለጥፎ ነው የሚመጣው። ስለዚህ ሰሚራዬ የምትሳደቢውን አቁሜ ዲሊት ነው ያደረኩት። እኔ አልሳደብም። አሁን ዘርዬን ራሴ ማንኝ ብዬ የእዩን ድራማ እዩን እየረገጥኳት ብቻ መከታተል እንዳለብኝ ውስጤን አሳምኛለሁ። አያም ሹር ኢንሻአላህ ብቻ ድምጽ እንዳይኖርብኝ ማለት ነውና ሶ ዛት ኤኒዌይ ውዶቼ የመዳም ቅመሞች ናቸው ታውቃላችሁ። ግዴታ እኛ የመዳም ቅመሞች ራሳችንን የልጅ ድምጽ የእቃ ምናምን ሊኖር ይችላል አሙዲ ታም ታርጉኛላችሁ። ሌላው ደግሞ የመጣውበት ምንድነው ሃይሚቲዬ በሚለው የዘንድሮ ወንዶች ወሬኞች እንደሆኑ ገልጻለች። አረ ወገን ዘንድሮ የወንድ ወሬኛ እየበዛ ነው በጣም
እኔ በጣም ነው የዘንድሮ የተለየ ነው። እኔ ወላሂ ነው የምላችሁ። እኔ ሚዲያ ላይ ስመጣ እኔ ወንድ ያየሁት ሚዲያ ላይ ስመጣ ነው። ረቢን ካባ ነው የምላችሁ። እኔ በአካባቢ ላይ ራሱ የሌለ ወንዶች ነው እያየሁ ያለሁት። ለምን እንደ ሴት የሚያወራ ሚዲያ ላይ ያለው። አሁን ሀሰንን ይሁት የሽንት ቤት መቼም መቀመጫ ሽንት ቤት ተከራይቼ ነው ለማለት ይሁን አይዶን ነው ባይዘው የኛ ለመዳም ቀሞች ሁሉንም የኛም ባይሆን ያየነው ነገር ነው። ሁሉ ነገር ኢዚያችን ነውና አንዳንድ ወንዶች እውነት ነው ሀይሚትዬ ወሬኛ። እኔ እኮ ግራ ነው የገባኝ። እኔ እንደዚህ አይነት የኔም ፋሚሊዎች እኔ ከአንድ እናት ነው የተወለድሽ ነው የሚባለው። እኔ ምላሰኛ ነኝ ከድሮ ማለት ነው። ከምር ነው የምላችሁ እንዴ። ወንድ ሴት ላይ ያምራል ወዶች፣ ወንድ ልጅ ግን ሲያዳምጥ ነው ደስ የሚለው። ሀይሚትዬ ትክክል ነሽ። ወይኔ የዘንድሮ ወሬኞች አብሶ ቲክቶክ ላይ የማያሉ ወንዶች እኔ ተገልቦ መታየት አለባቸው፣ ቼክ መደረግ። ሪሊ ሆኖ ምነግራችሁ ሲያወሩ እኮ ሊፍ ገብተው እንደ ሴት እኔ 8 ደቂቃ እንደማወራው ውዶቼ ማለት ነው። ምላሰኛ ባል እንዳያጋጥማችሁ፣ ወሬኛ ባል እንዳያጋጥማችሁ። ለምን ፍቅራችሁ ራሱ ጭቅጭቅ ነው የሚበዛው። ሴቷ ኃይለኛ ስትሆን እንደነገርኳችሁ የኔ ባል አሁን እንኳን ቆይተናል። ማሻላ 8 ዓመት 7 ዓመት አስቡት። አወራም እንግዳ መጥቶ እንኳን ብሉ ምናምን ጸጥ ወንድሞቹ ነው ምንድን ነው የምንለው ማለት ነው። እንደውም አሁን ይሻላል አገርም ስለሚሄድ ማለት ነው። ያው እዚህ የቆየ ነው ባይዘዌ እና እዛ አገር ነው አሁን ያለው ባይዘዌ እና ምንድነው አሁን ይሻላል ነው። ወሬ ግን እንዳያወራ እንዲህ ዝም ብሎ መንተርተር ያኔም ማለት ነው ጠይባ እንደዚህም ወንድሞቼ ጭምር ማለት ነው። እኔ በአካባቢዎቼ ጭምር ማለት ነው። እና ሚዲያ ላይ ያለ ወንዶቹ ወሬ ሲያወሩ አረ ሀይሚዬ እኔ እኮ ሼም እየያዘኝ ነው የተውኩት እንጂ እሱ እንኳን ነገርሽልኝ። የዘንድሮ ወሬኛ የተለየ ነው። ቢስሚላህ። እና ሀይሚትዬ ለወንዶች ያስተላለፈችው ነው። እና ወንዶችዬ ወንድሞቻችን ወሬያችሁን ቀይሱ። ለምን እኛ ሴትና ወንድ በምን ይለይ ከምር ወንድ ልጅ አዳማጭ ሲሆን ነው የሚያምረው ባይዘዌ ማለት ነው። እና ኤጅም ነው ባይዘዌ አንዳንዴ በ20 ምናምን 22 21 23 ስትሆኑ ሊሆን ይችላል ያው ሚዲያ ላይ ግን እየቆየ 27 28 እየቆየ ሲሄድ ምናልባት ብሬናቸው አንዳንዱ እንትን ይላል ነው። እና ወንድ ልጅ በቁጥብ ሲያወራ በጣም አሪፍ ነው። ወሬኛ በስቷል እውነትሽን ነው። እና ሲቀጥል እንግዲህ የሀይሚትዬ ፋሚሊዎች የጨረቃ ፋሚሊዎች እዩን ለማቡነን ተነስተዋል። ኮሜንት ስድባት ጻፉ። በድጋሚ የምወዳችሁ ፈጡም ኦር ማናሽ ሰሚራ አደብ ግዢ ማለት ነው ታውቂያለሽ። እና ሀይሚትዬን ይዘን ወደፊት ነው። የጨረቃ ፋሚሊዎች ይለያሉ። እንግዲህ መጨረሻውን የምናፍቆኛል። ከዚህኛው ከሚያስጠላ ፕራንክ ከሚያስጠላ ይሄ የዝሙት ፕራንክ ነው ባይዘው ታውቃላችሁ። እዩ ያመጣችሁ ማለት ነው። ሁላችንም በትዕግስት እንግዲህ ይሄን ድራማ መጨረስ አለብን። እውነት አድርገው ናቲ ላይክ ሲያወሩ እና ብሩኬ ሲያወሩ አሁን እህቶች የምነግራችሁ ይሄ ፕራንክ ነው። ብሩኬ በፍጹም አያደርግም። እዩ የምታወር ሁሉ ውሸት ነው። መጨረሻው እናያለን።